ይህንን ወቅታዊና እጅግ አስፈላጊ መድረክ ላዘጋጁ የዚህ ፎረም አዘጋጆች ሴንተር ፎር ሪስፖንሲብል ፒስፉል ፖለቲክስ እና ለትግራይ ብሮድካስቲንግ ሰርቪስ ላቅ ያለ ምስጋናዬን ማቅረብ እወዳለሁ። በተጨማሪም ይህንን ስብሰባ በመደገፍና በማመቻቸት ረገድ ላበረከተው ከፍተኛ አስተዋጽኦ ለስምረት ፓርቲ ያለኝን አድናቆት ገልጻለሁ። በተመሳሳይ መልኩ ጥሪያችንን አክብራችሁ በመገኘት የዳበረ ልምዳችሁን እውቀታችሁንና ጥንካሬያችሁን እና ቁርጠኝነታችሁን ለዚህ ውይይት ለምታበረክቱ ተሳታፊዎች በሙሉ ምስጋናዬ የላቀ ነው። ይህ መድረክ የብዙሃን መገናኛ ባለሙያዎችን፣ የማህበረሰብ አንቂዎችን፣ ምሁራንን፣ የሲቪል ማህበረሰብ ተወካዮችን እና የማህበረሰብ መሪዎችን በአንድ ላይ በማሰባሰብ በትግራይ ወቅታዊ ሁኔታ ላይ እና ከሁሉም በላይ ደግሞ በዚህ እጅግ አደገኛና ጥንቃቄ በሚሻ ወቅት ላይ የህዝብ ድምጾች ሊሸከሙት ስለሚገባው ታሪካዊ ኃላፊነት ዙሪያ በጥልቀት ለመምከር ያለመ ነው። ዛሬ የተሰበሰብነው ወሳኝ በሆነ አስቸጋሪ የታሪክ ምዕራፍ ላይ ነው። የትግራይ ህዝብ ሊገለጽ የማይችል ከፍተኛ ስቃይን አሳልፏል። ግጭት፣ መፈናቀል፣ የጸጥታ እጦት፣ ኢኮኖሚ መቃወስ፣ የተቋማት መፈራረስና ሰብአዊ ቀውሶች የህዝባችን የዕለት ተዕለት ፈተናዎች ሆነዋል። ቤተሰብ ፈርሷል። ማህበረሰቦች ተፈናቅለዋል። ወጣቶች ውድ የትምህርት የስራና የተስፋ ዓመታትን አጥተዋል። እናቶችና አባቶች ማንም ህዝብ በድጋሚ እንዲሸከመው ሊጠየቅ የማይገባው እጅግ ከባድ ሸክም ተሸክመዋል። ሆኖም ግን ይህ ሁሉ ጥልቅ ስቃይ ያለ አሁንም የጦርነት ነጋሪት የሚጎስም ሁኔታ በከፍተኛ ፍጥነት እየተስፋፋ ይገኛል። ይህ አደገኛ ብቻ ሳይሆን ከስነ ምግባር አኳያም ፍጹም ተቀባይነት የሌለው ድርጊት ነው። ማንኛውም የፖለቲካ ምኞት፣ የቡድን ፍላጎት፣ የቃላት ላይ ድል ወይም ጠባብ አጀንዳ ከትግራይ ህዝብ ህይወት፣ ክብርና መጻኢ ዕድል በላይ በምንም አይነት መስፈርት ሊቀመጥ አይችልም። የህዝቡ ስቃይ በምንም መልኩ ሊደገም አይገባም። ወደ ታጠቀ ግጭት መመለስ ለትግራይ ብቻ ሳይሆን ለኢትዮጵያም ሰፊው ቀጠና ትልቅ ታሪካዊ ሰቆቃ ነው። በእንዲህ አይነቱ ፈታኝ ወቅት የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና ወሳኝና አማራጭ የሌለው ነው። የመገናኛ ብዙሃን ባለሙያዎችን የህዝብ ድምጾች ማህበረሰቡን የማረጋጋት ወይም ውጥረትን የማቀጣጠል ድልድዮችን መገንባት ወይም መከፋፈልን የማቅለጥ እውነትን የመከላከል ወይም ሐሰትን የማስፋፋት እንዲሁም የህዝብ ጥቅም የመጠበቅ ወይም ዜጎችን ለአዲስ አደጋ የማጋለጥ ትልቅ አቅም አላቸው። ቃላት ተራ መሳሪያዎች አይደሉም። ቃላት ሊፈውሱ ይችላሉ፣ ነገር ግን በተመሳሳይ ሁኔታ ሊያቆስሉ ይችላሉ። ቃላት ህይወትን ሊታደጉ ይችላሉ፣ ነገር ግን ሙሉ ማህበረሰቦችን ወደ አስከፊ ጥፋት ሊገፉ ይችላሉ። ስለሆነም በዛሬው ዕለት የመገናኛ ብዙሃን ዋና ኃላፊነት ለሰላም፣ ለእውነትና ለህዝብ ጥቅም በጽኑ መቆም ነው። መገናኛ ብዙሃን በምንም አይነት ሁኔታ የተሳሳቱ መረጃዎች፣ የጥላቻ ንግግሮች፣ የጦርነት ፕሮፓጋንዳዎች ወይም የፍርሃት ማሰራጫ መድረክ መሆን የለባቸው። ይልቁንም የግጭት ሰብአዊ ዋጋን ማጋለጥ፣ ለተጎዱ ማህበረሰቦች ድምፅ መሆን፣ ሰላማዊ ውይይትን ማዳበር፣
ሕጋዊነትን ማጠናከርና ዲሞክራሲያዊ ተሳትፎ መደገፍ ይኖርባቸዋል። በዚህ ወቅት ጋዜጠኝነት በህሊና በሙያ ስነ ምግባርና በኃላፊነት ስሜት ሊመራ ይገባዋል። የማህበረሰብ አንቂዎችም እንዲሁ ታሪካዊ ኃላፊነት ከፊታቸው ተደቅኗል። በዘመናችን አንድ መልእክት ከማንኛውም ይፋዊ መንግስት መግለጫ በበለጠ ፍጥነት ሊሰራጭ ይችላል። አንድ ልጥፍ እንደ ቪዲዮ፣ እንደ መፈክር ወይም አንድ ንግግር በጥቂት ደቂቃዎች ውስጥ በሺዎች የሚቆጠር ሰዎችን አስተሳሰብ ሊቀይር ወይም ሊያሳምን ይችላል። ያ ተጽዕኖ በጥበብና በበሰለ መንገድ ጥቅም ላይ መዋል አለበት። አክቲቪዝም የመከፋፈያ፣ የቁጣ ወይም የጠላትነት መሳሪያ መሆን የለበትም። ይልቁንም ለሰላም፣ ለትዕግስት፣ ለተጠያቂነት፣ ለፍትህና ለዜጎች ኃላፊነት ቀዳሚ ኃይል መሆን አለበት። እንደ ሲአርፒፒ ድርጅታችን በ6 ወራት ጊዜ ውስጥ 2 ተመሳሳይ የውይይት መድረኮች አዘጋጅቷል። ይህ የሚያሳየው ከትግራይ ህዝብ ጎን በተግባር ለመቆም ሁኔታዎች ከመበላሸታቸው በፊት ቀድሞ ድምፅ ለመሆንና በውይይትና በተሳትፎ አማካኝነት ኃላፊነት የተሞላበት የሰለጠነ ሰላማዊ ፖለቲካን ለማስፈን ያለንን ጽኑ ቁርጠኝነት ነው። አደጋ በተደቀነበት ወቅት ዝምታን መምረጥ ገለልተኝነት እንዳልሆነ እናምናለን። ዝምታ የተባባሪነት መገለጫ ሊሆን ይችላል። ዛሬ እዚህ የተገኘንበት ምክንያት በትክክል ለዚህ ኃላፊነት የሚሰማቸውን ድምፆች ለማበረታታት እና የጦርነት ንግግሮችን ውድቅ ለማድረግ እና የህዝቦችን ክብር የወደፊት ዕጣ ፈንታ ለመከላከል ነው። ሁሉም የመገናኛ ብዙሃን ባለሙያዎች፣ የማህበረሰብ አንቂዎችና የህዝብ ተወካዮች መድረኮችን በኃላፊነት ስሜት እንዲጠቀሙ ጥሪያችንን አበክረን እናቀርባለን። የጥላቻ ንግግር በጋራ እናወግዛለን። የጦርነት ቅስቀሳን ውድቅ እናድርግ። የተሳሳቱ መረጃዎችን እናስወግድ። ወጣቶችን ወደ ሌላ የስቃይ አዙሪት የሚገፋፋ ማንኛውም አይነት መልእክት በንጽሩ እንቃወማለን። ይልቁንም ለፈውስ፣ ለእርቅ፣ ለእውነት፣ ለዲሞክራሲያዊ ተሳትፎና ህዝብን ማዕከል ላደረገ ልማት ሁለንተናዊ የድርሻችንን እናበርክት። ይህ መድረክ መገናኛ ብዙሃንና የማህበረሰብ አንቂዎች ሰላምን፣ ዲሞክራሲና ልማትን እንዴት በተጨባጭ መደገፍ እንደሚችሉ በቁም ነገር እንድናሳይ ሊረዳ ይገባል። አዲስ ግጭትን ለመከላከል፣ የሰላማዊ ዜጎችን ህይወት ለመጠበቅ፣ ዲሞክራሲያዊ ባህልን ለማጠናከርና ሰው ተኮር ልማት ለመደገፍ የጋራ ቁርጠኝነት እንድንገባ ሊያግዘን ይገባል። የዛሬው ውይይታችን እውነተኛ፣ ግልጽ፣ መከባበር የሰፈነበትና ገንቢ ሊሆን ይገባል። በአስተያየት ልንለያይ እንችላለን፣ ነገር ግን በአንድ መሰረታዊ መርህ ላይ ልንስማማና ልንተባበር ይገባል። የትግራይ መጻኢ ዕድል በጭራሽ በፍርሃት፣ በአመፅ እና በፕሮፓጋንዳ ላይ ሊገነባ አይገባም። ይልቁንም መገንባት ያለበት በሰላም፣ በውይይት፣ በህገ መንግስታዊ ስርዓት፣ በተቋማት መረጋጋትና በልማት ላይ ብቻ ነው። የእናቶች፣ የአባቶች፣ የወጣቶች፣ የህፃናት፣ የተፈናቀሉ ቤተሰቦችና የተጋላጭ ማህበረሰብ ክፍሎች ስቃይ ከፖለቲካ ትርፍ ፈጽሞ መጠቀሚያ መሆን የለበትም። ክብራቸው፣ ደህንነታቸውና የወደፊት ህይወታቸው ሁልጊዜም የህዝብ ተግባቦትና የህዝባዊ ንቅናቄዎች ዋና ማዕከል ሆኖ መቀጠል አለበት። ስለሆነም የዛሬው ውይይት በመገናኛ ብዙሃን ተቋማት፣ በማህበረሰብ አንቂዎች፣ በሲቪል ማህበረሰብ አካላትና በህዝብ መሪዎች መካከል ድምፃቸውንና መድረኮቻቸውን ለፈውስ፣ ኃላፊነት ለተሞላበት ውይይት፣ ለዲሞክራሲያዊ ተሳትፎና ሰውን ማዕከል ላደረገ ልማት እንዲያውሉ የጋራ ቁርጠኝነት ለማጠናከር ከፍተኛ እገዛ እንደሚያደርግ ሙሉ ተስፋ አለኝ። በእነዚህ ሀሳቦች ንግግሬን እያጠቃለሉ የክብር እንግዳችን የኢትዮጵያ ብሮድካስቲንግ ባለስልጣን ምክትል ዋና ዳይሬክተር አቶ ዮናታን ተስፋዬ አጭር ንግግር እንዲያደርጉ ወደ መድረክ ጋብዛለሁ። እሳቸው እንደጨረሱ የዕለቱ የክብር እንግዳችን በአፍሪካ ቀንድና ምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ የሆኑት ክቡር አቶ ጌታቸው ረዳን ወደዚህ ይጋብዙልኛል። አቶ ዮናታን አንዴ ወደ መድረኩ። ቤተሰቦች፣ ሲቪል ማህበረሰብ፣ ምሁራን እዚህ ስላገኟችሁ በጣም ደስ ብሎኛል። እንደዚህ አይነት መድረኮች እጅግ በጣም አስፈላጊ ናቸው እና ይህንን ላዘጋጁት ለሴንተር ፎር ሪስፖንሲብል ምንድን ነው ሪስፖንሲብል ፖለቲክስ እና የቲቢኤስ ሚዲያ
እጅግ አድርጌ በጣም አመሰግናለሁ። እኛም እንደ መድረኮችን ለማዘጋጀት እናስባለን። ያንን ስናስብ ደግሞ ብዙ ጊዜ እንደ ሪኳየርመንት የምንወስደው በህጋዊ ሰውነት ኖሯቸው በእኛ ዘንድ ፈቃድ ያላቸውና መዝገባ ያላቸው ነው። ብዙ ጊዜ በዛ ማዕቀፍ ውስጥ የማትወድቁትን የማግኘት እድል የለንም፣ ግን ደግሞ የሚመለከቷችሁ ብዙ ስራዎች እንሰራለን። ስለዚህ ይህን አጋጣሚ በጣም አንድን መልእክት ለማስተላለፍ፣ በሌላ በኩል ደግሞ እንደዚሁ ምን ብታደርጉ መልካም ይሆናል፣ ከኛ ጋር እንዴት መስራት እንችላለን የሚለውን ለመለየት ነው እና በጣም ደስ ብሎኛል። ይህንን ላዘጋጁትም ላቅ ያለ ምስጋና አለን። በአጠቃላይ መገናኛ ብዙሃን ባለስልጣን እንደ አዲስ ከተቋቋመ በኋላ በፊት ብሮድካስት ባለስልጣን ነው የሚመለከተው በሳተላይት ወይ በሬዲዮ በቴሌቪዥን የሚተላለፉትን ብቻ ነበረ። አሁን ግን በዲጂታል ሚዲያነት የሚንቀሳቀሱትን ጭምር ህጋዊ ሰውነት ሰጥቶ መዝግቦ በጋራ ይሰራል። አስቻይ ቁጥጥር ነው የምናደርገው። ምንድን ነው ይሄ መከታተል፣ መቅጣት እንደዚህ አይነት ነገር ሳይሆን አቅም መገንባት፣ አብሮ መስራት፣ ሌሎች በርካታ አብረን ስንሰራ የሚገኙ ጥቅሞችን ሚዲያው እንዲያገኝ ማስቻል ነው። ስለዚህ በዛ ነገር አብረናችሁ እንድንሰራ በጣም ዝግጁ ነን፣ ፈቃደኛ ነን። ያንን እንድናደርግ ደግሞ ህጋዊ ሰውነት ተላብሶ መስራት ከእናንተ ይጠበቃል። እዚህ ላይ እንደሚታየው ሰላም፣ ዲሞክራሲና ልማት ስንል መሰረቱ የሚጀምረው ህግና ስርዓት ይመስለኛል። እንደዛም ነው። ስለዚህ ልናመጣ የምንፈልገውን ስርዓት፣ ልናመጣ የምንፈልገውን ሰላም፣ ዲሞክራሲ ከራሳችን መለማመድ፣ በዛ መንገድ ደግሞ ራሳችንን መንቀሳቀስ ይገባናል። አንዱ እሱ ነው። ከዛ ይጀምራል። በዛ ውስጥ የኛ ቢሮ ክፍት ነው። በየትኛውም ጊዜ ብትመጡ ታገኙናላችሁ። እዚህ ውስጥ የተወሰናችሁት ጋር ኦልሬዲ ግንኙነት አለን። መቼ ለታ ሂልተን ሆቴል አብራችሁን ነበራችሁ። የተወሰነ ስልጠና መውሰዳችሁ አላችሁ። ሌሎቻችሁንም ልናገኝ ልናግዛችሁ በጣም እንፈልጋለን። ሰው ያ ሊመቻችበት የሚችለው መንገድ ደግሞ ቢሮአችን ክፍት ስለሆነ ኑ በጋራ መስራት የምንችልባቸው ጉዳዮች ላይ በጋራ እንሰራለን። ከዛ ውጭ እንደ ሚዲያ በውይይታችሁ ብዙ ነገር እንደሚነሳ ታሳቢ በማድረግ አንዳንድ ነጥቦችን ግን አንስቼ ማለት ፈልጋለሁ። በተለይ የመጣችሁበት አካባቢ ያሳለፍነው በጣም አነሰሰሪ የሆኑ መቋሰሎች ምን ያህል ሊጎዷችሁ እንደሚችሉ፣ አሁንም ደግሞ እየተጎሰመ ያለው አላስፈላጊ ነገር ምን ያህል እንደሚረብሻችሁ እረዳለሁ። ይሄን ነገር ደግሞ ከእናንተ በላይ ሊያለዝበው የሚችል ከእናንተ በላይ በጋራ ሆኖ ወደ አልተፈለገ አቅጣጫ እንዳይሄድ ሊያደርገው የሚችል ሌላ አካል የለም። ፖለቲከኛውም የራሱ ኢንትረስት አለው፣ ሌላውም አካል፣ ነጋዴውም፣ ሁሉም የየራሱ ኢንትረስት አለ። የሚዲያ ሰው ኢንትረስቱ የህዝብን ድምፅ ማስተጋባት ነው። በዛ አውድ ውስጥ ሆነን ስናየው አሁን የዜጎች ባይዘዌ የትግራይ ክልል ብቻ አይደለም። ቅድም በውጭም ስንነጋገር ነበር ከአንዳንዶቻችሁ ጋር ወደ ተቀረው ማህበረሰብ ክፍል የሚሰራጩ መረጃዎች፣ ከመጣችሁበትም አካባቢ ድምፅ ልትሆኗቸው የሚገባ ዜጎች፣ የእነዚህን ሁላ የሚሰራጩ መረጃዎች በተቻለ አቅም ጊዜው ሁኔታውን ያገናዘቡ መሆን ይኖርባቸዋል። የምንፈልገው ሰላም፣ ዲሞክራሲ፣ ልማት ከሆነ ያንን ያገናዘበ ያለንበትን ሀገር ሀብት፣ የቀጠናውን ሁኔታ ከግምት ያስገባ መሆን ይኖርበታል። እንደዛ ሲሆን ከስሜት ወጣ ብሎ ማሰብ ብቻ ሳይሆን ደግሞ በተቻለ አቅም ያለውን ሁኔታ መቀየር የሚያስችል ኢንፍሉዌንስ መፍጠር ያስፈልጋል። በዚሁ አጋጣሚ ለአቶ ጌታቸው ትልቅ ክብር ነው ያለኝ። ከስሜት ወጥቶ እንዴት ወደ ሰለጠነ ወይም ደግሞ አሁን ልናደርገው ወደ ምናስበው የዘመነ ፖለቲካ፣ ሪስፖንሲብል የሆነ ፖለቲካ እንዴት መሄድ እንዳለብን ዋጥ አድርጎ ስሜትን መራመድ እንዴት እንደሚቻል አይተናል። ስለዚህ ከእያንዳንዳችንም የሚጠበቀው ነገር እሱ ይመስለኛል። ያሳለፍነውን ቁስል እንዴት አድርገን ነው የምንሽረው፣ ከዛ ደግሞ ወደፊት ያለውን ነገር እንዴት ነው የምንገነባው የሚለው አንዳንድ በዛ መንገድ ሊሄዱ የማይፈልጉ ግጭት ነጋዴዎች የሚፈጥሯቸውን ስሜቶች እኛ መለዘብ ብቻ ሳይሆን ማለዘብ እጅግ ጠቃሚ ነው የሚሆነው። ስለዚህ ከሚዲያ የሚጠበቀው ይሄ ስለ ፕሮፌሽናሊዝም፣ ስለ ሙያ ስነ ምግባር፣ ህግ አክብሮ መስራት ወዘተ ብዬ በአወራ ትርጉም የለውም። ያለንበት ኮንቴክስት እሱን ራሱን የሚያደርግ አይደለም።
እሱ ራሱን የቻለ ስልጠናዎች አሉ። በዛ ተሳታፊ የምናደርጋችሁ ይሆናል። ቅድም እንዳነሳሁት ነው በጣም አብረን መስራት እንፈልጋለን በዛ ዙሪያ። ግን አጠቃላይ አሁን ባለንበት አሁን ውስጥ ከእናንተ የሚጠበቀው እጅግ ብዙ ነው። የሚዲያ ሰው ከፖለቲከኞቹ ከህዝቡ ነጠል ያለ የነቃና ወደፊቱን ሊያሳይ የሚችል ወደፊቱንም ደግሞ ኢንፍሉዌንስ ሊያደርግ የሚችል ስለሆነ ማለት ነው። በዛ ረገድ እጅግ ብዙ ከእናንተ እንጠብቃለን። ይህም መድረክ ለዛ ይጠቅማል ብለን እናስባለን። እንደ መጨረሻ ሊማርክም በህብረት ስትሆኑ ደግሞ ጥያቄዎቻችሁ የሚሰሙበት በተለይ እዚህ ኦፐሬት ስታደርጉ ስራ ስትሰሩ የሚያጋጥሟችሁ ችግሮች ሊኖሩ ስለሚችሉ በዛ ረገድ የሚያስፈልግ መፍትሄ ካለ ለማንኛውም አካል በእኛም ተቋም ይሁን በሌሎቹም ዘንድ ያንን መፍትሄ ለመስጠት መሰባሰባችሁ በጋራ ደግሞ አንድ አይነት ህብረት መፍጠራችሁ እጅግ በጣም ጠቃሚ ነው። እሱንም ከዚህ ይዛችሁ እንድትሄዱ ይጠበቃል ይመስለኛል። ስለዚህ በዛ የምናግዛችሁ ነገር ላይ ሁሉ በራችን ክፍት ነው አለን፣ መምጣት ትችላላችሁ። ይህንን ካልኩ ይበቃል። ክቡር ጌታቸውን ወደ መድረክ ጋብዛለሁ። አመሰግናለሁ። በመጀመሪያ ይህ መድረክ ያዘጋጃችሁ ሰዎች ምስጋና ማቅረብ ፈልጋለሁ። ከዚህ በተሻለ ጊዜ ሊመጣ ይችላል የሚል እምነት አለኝ። ሰላም፣ ዴሞክራሲና ልማት በትግራይ የሚለው ጥሩ ርዕስ ነው። ግን አንፎርቹኔትሊ ስለ ልማት ኢንፋክት ስለ ዴሞክራሲ ለማውራት የሚያስችል ቁመና ላይ ስለሌለ ዋናው ትኩረታችን በሰላም ቀጥሎም አትሊስት ሰላምን ለማስቻል ፈለግንም አልፈለግንም ሳም ሞዲከም ኦፍ ዲሞክራቲክ ኤክሰርሳይስም ስለሚያስፈልግ እሱ ላይ ግን ብንወያይ የሚሻል ነው ይመስለኝ። እኔ በአጋጣሚ አንዳንድ አካባቢዎች ዞራለሁ ከጠቅላይ ሚኒስትሩም ጋር ብቻዬንም እና ብዙ ጊዜ የሚመራኝ ፓርት በርካታ አካባቢዎች ማያቸው መልካም የልማት እንቅስቃሴዎች ትግራይ ውስጥ እንደ ለግጀር መቆጠራቸውን ማሰብ ነው በጣም ይባላል። ያያቸው ቦታዎች ላይ መልካም ስራዎች እያየው የምደሰተውን ያክል እነዚህ ነገሮች ትግራይ ውስጥ ከስልጣንና ከስልጣኖች ምንም ነገር ማሰብ በማይችል የተወሰኑ ሰዎች ብቻ በሚያንቀሳቅሱት የሽፍትነት የወንጀል ኢንተርፕራይዝ ምክንያት ለትግራይ አይነት ጠንካራ ህዝብ የስራ ባህል ያለው ህዝብ ምንም አይነት የልማት እንቅስቃሴ ውስጥ መግባት አለመቻሉ ኢኳሊ ፍላት ሞር ያመኛልና እዚህ መድረክ ላይ የሚዲያ ባለሙያዎች በዲጂታል ይሁን በመደበኛ ሚዲያ የምትሳተፉ ሰዎች በተለይ ትግራይን ማዕከል አድርጋችሁ የምትንቀሳቀሱ ሰዎች ተገኝታችሁ በምንነጋገርበት ሰዓት ከምንም ነገር በላይ ሊያመን የሚገባው ሌሎች አካባቢዎች ላይ ነሱ የሚብዛም መታየት የጀመሩ የልማት እንቅስቃሴዎች ትግራይ ውስጥ ላግዠሪ ሆነው ለረዥም ጊዜ እንዲቀጥሉ የተፈለገ መሆኑ ካለፈው ጥፋትም ካለፈው ስህተትም መማር ሳይፈልግ አሁንም ሌላ ተጨማሪ ጥፋት ተጨማሪ ስህተት ደግማለሁ ይህንን የመፈጸም ይህንን ጥፋት የመፈጸም ሞኖፖሊ የኔ ነው ብሎ የሚያምን ጥቂት ሰዎች የሚያሽከረክሩት የወንጀል ኢንተርፕራይዝ አሁንም የትግራይን ህዝብ ሆስቴጅ ይዞ የሚንቀሳቀስበት ሁኔታ መኖሩ ሊያመን ይገባል። እዚህ መድረክ ላይ ስምረት ፓርቲ በአጋጣሚ ሳሙኤል ሲጠቅስ ሰምቻለሁ። ስምረት ተሳትፎ አድርጎ ከሆነ ጥሩ ነው። ግን በዋናነት ይሄ አንድ ፓርቲ የማንም አንድ ቡድን ወይ አንድ የህብረተሰብ ክፍል ትኩረት ብቻ የሚፈታው ችግር አለ። ሁሉም በየተሰማራበት ትግራይ አሁን እያየን ያለው ሁኔታ መቀልበስ መቅረት መቻል አለበት። በራሳቸው ፍላጎት አደጋ መጥቶብናል ብሎ ባሰቡበት ሰዓት በራሳቸው ፍላጎት ተንቀሳቅሰው ይህንን አሁን ችግር እየፈጠረ ያለው ችግር ማስቀጠል እየተንቀሳቀሰ ያለውን አመራር ሳይቀር ከሞት ያዳናል። ወጣቶች ሰላም በኤክሰርሳይዝ መደረግ አለበት ብሎ ባመኑበት ሰዓት ከየትምህርት ቤቱ፣ ከየገዳማቱ፣ ከየቤተ ክርስቲያኑ፣ ከየመስጊዱ በጉልበት የሚለቀሙበትና ለጦርነት እንዲማገዱ ግድ የሆነበት ሁኔታ ተፈጥሮ ስናይ ዋናው ትኩረታችን ይህንን ስቃይ ማብቃት አለበት ብለን መንቀሳቀስ መሆን እንዳለበት አይ ቲንክ በብዙ አስረጂ ብዙ ማብራሪያ የሚፈልግ ጉዳይ አይመስለኝም። ስለዚህ ስንገናኝ ቢያንስ ስለ ልማት ማውራት
ተገቢ ነው እንዳልኩት ላግዠሪ ነው ለትግራይ በዚህ ሰዓት። ስለ ትራክተሮች፣ ስለ ኮምባይነር፣ ስለ ሃርቨስተሮች፣ ስለ ኮምባይነሮች ማውራት ነው ላግዠሪ ነው ትግራይ። ኢንፋክት ስለ ዲሞክራሲ ማውራትም ኦልሞስት ላግዠሪ ነው ትግራይ። ቢያንስ ግን ቄሱም፣ ሼኩም፣ ሴቱም፣ ወጣቱ፣ ህፃኑ፣ ትልቁ በጋራ በአንድ ድምፅ የሚዘምሩለት ጉዳይ ቢኖር ሰላም ነው። ስለ አትሊስት በሰላም ጉዳይ ላይ ተመሳሳይ አቋም፣ ተመሳሳይ መልዕክት መቅረጽ የሚያስችለን አቅም ልንፈጥር ይገባል እንላለን። ስለዚህ ይሄ መድረክ ከምንም ነገር በላይ ትግራይ አሁን ገጥሟት ያለ ጉዳይ የዲሞክራሲ የልማት ጥያቄ ሳይሆን ሰላምን ማዕከል ያደረገ ግን የህልውና ጥያቄ መሆኑን በደንብ መገንዘብ ያስፈልጋል። እኔ እንዳልኳችሁ ጦርነቱ ሲጀመር የነስም ይብዛም ሁላችንም አመራር ውስጥ የነበርን ሰዎች በተሳሳተ ስሌት ኤክስፔክት ያደረግነው ነገር ነበረ። አንዳንዱ በ3 ሳምንት መንግስት እንገለብጣለን ብሎ ያስብ ነበረ። እኔ እንደውም ጸጋ ለዚህ ያግዘኛል። በቋንቋ ደረጃ እንኳን በደንብ ሳንግባባ ነው ወደ ጦርነት የተገባውና እኔ የትግራይ መንግስት ወይ የሰራዊት ቃል አቀባይ ሆኜ ስል ብሪፍ ሲደረግ ሊትራሊ አምሐሽና ማለት በአማርኛ አሻሽለናል ማለት አሻሽለናል የሚል ሪፖርት ሲነገረኝ ገፍተናል አሸንፈናል ነበር የሚገባኝ። ኋላ ነው ከመቀሌ መውጣት እንዳለብን ሲነገረኝ ትንሽ እንግባባ አልቻለም። አሻሽለናል ትሉኛል ነበር ወይ ለካ ማፈግፈግ ነው ማሻሻል። በዛ ሰዓት በዛ ጊዜ ወጣቶች ትራስ አመራሩ በምንም መልኩ ውለግባ የሚያስብል አንድ ስራ አልሰራ። አንድ እጅ አለመስጠት ቁም ነገር ከሆነ እጅ አልሰጠንም እንደ ትልቅ ክሬዲት ሊቆጠር ይገባል የሚል እውነት የለኝ። ከዛ ውጭ በእኛ አመራር የተፈጠረን ቀውስ ለመቀልበስ ተደረገ ጥረት ውስጥ በራሱ ፈቃድ፣ በራሱ ወኔ፣ በራሱ የተንቀሳቀስ ወጣት ቁም ነገር ይሰራ። ለዛም ሆኖ መጨረሻ በሰላም ስምምነት ይሄ ነገር መቀልበስ መቻል አለበት። ኢትዮጵያ ፌዴሬሽን አካል ነን፣ የህገ መንግስቱ ተገዥ ነን። በፕሪቶሪያ ስምምነት መሰረት አንድ ሰራዊት ብቻ ነው ያላት ኢትዮጵያ። ስለዚህ የትግራይ ሰራዊት፣ የአማራ ሰራዊት፣ የገሌ ሰራዊት የሚባል ሊኖር አይችልም። በዲዲአር ሰራዊቱ ወደ ሰላም አይኖሮ የሚመለስበት ሁኔታ ይፈጠራል። ትግራይ ውስጥ የተከሰቱት ሁሉም ችግሮች መቀልበስ የሚያስችሉ የመልሶ ግንባታ ስራዎች መከናወን መቻል አለባቸው። የተፈጠሩ ኮንስቲቱሽናል ክራይሲስ ሪቨርስ መደረግ አለበት ብለን ተስማምተን በሙሉ እምነት ህዝባችን ከመተሟላ ጥፋት ያዳነው ስምምነት ብሎ የተንቀሳቀሰበት የነበረው። እኔ ሪግሬት የማደርገው ነገር የለኝም በዚህ ጉዳይ ላይ። ሪግሬት የማደርገው ካለ ምናልባት ጊዜ ወስደን ስለ ሰላም ብናስብ ኖሮ፣ ምክንያቱም ውይይቶቻችን በደንብ እንዲገባችሁ ከፕሪቶሪያ ስምምነት በፊት 2-3 አጋጣሚዎች ከኢትዮጵያ መንግስት ባለስልጣናት ጋር ለመገናኘት እድሉ ነበረ። ግን የተገኙ አጋጣሚዎችን አንዳንዴ በፊት አንዳንዴ በድንቁርና ወይ በሁለቱም ምክንያት ወደኋላ እያልን መጠቀም አለመቻላችን ስቲል ፔንፉል እንደሆነ ይገባኛል። ግን የትግራይ ወጣት የሚገባውን ሰላም፣ የትግራይ ህዝብ የሚገባውን ሰላም ከማግኘት አንጻር የፕሪቶሪያ ስምምነት ነክሰን ይዘን ብንንቀሳቀስ ኖሮ ሁሉም አንድ ድምፅ በዚህ ጉዳይ ላይ ቢሰራ ኖሮ ሊፈጠር የሚችለውን ነገር ሳስብ እንዳልኩት ከስልጣንና ከስልጣን ውጭ ስህተትን ለመደጋገምም ስልጣኑ የኔ ነው። ህዝብን ለጥፋት መቀመቅ ለማውረድም ስልጣኑ ብቸኛ ስልጣን የኔ ነው የሚል ሊደርሽፕ አሁንም ነክሶ ይዞ ወደ ሌላ የጥፋት ምዕራፍ ሊያስገባ የሚፎክርበት ሁኔታ እናያለን። ተማሪዎች ፈተና ማትሪክ ፈተና መውሰድ በሚገባቸው ሰዓት የራስን ፈተና አውቃለሁ የሚል ድንቁርና እብሪት ትሰማላቸው። የራስ ፈተና ወዴት ለመውሰድ? ምክንያቱም የኤርትራ መንግስት ለ30 ዓመት ያደረገውን የቀሰመውን ልምድ እነዚህ ሰዎች በአጭር ጊዜ ውስጥ ወስደው ሁሉንም ሰብስበው በአንድ ቦታ ምናልባት አንድ ሚሊተሪ ካምፕ ውስጥ የማስገባት ፍላጎት ኖራቸው ስለ ትግራይ ሰላም፣ ስለ ትግራይ ልማት ለጊዜው ይቅርብን ያልኩት ላግዠሪም ስለሆነ ስለ ትግራይ ዴሞክራሲን በተወሰነ ደረጃ ማውራት ካለብን
በዚህ የህልውና አደጋ ላይ ተመሳሳይ አረዳድ ሊኖረን ይገባል የሚል እምነት አለ። በእኔ ፖለቲካ ላይ በእኔ አይዲዮሎጂ አለው የለም እሱ ጊዜ ነው የሚያውቀው። በእኔ አካሄድ ላይ ሚሊዮን ተቃውሞ ሊኖር ይችላል። በትግራይ ህዝብ ህልውና አስፈላጊነት ላይ ግን ልዩነት ሊኖረን አይገባም። የህልውና አደጋውን በደንብ ነቅሶ በማውጣት ረገድ ልዩነት ሊኖረን አይገባም። እዚህ ማያቸው አላቸው የተለያየ ቡድን የተለያየ ወዘተ ደግፎ አንዳንድ ግለሰቦችን ደግፎም ተቃውሞ የሚጻፉ ጽሁፎች ልናይ እንችላለን። ሚዲያዎች በአንዱ የሌላ መልኩ ኦሪንቴሽናቸው አንዱን ደግፎ አንዱን ተቃውሞ ሊሆን ይችላል። የትግራይ ህዝብ ህልውናን በሚመለከት ግን ተመሳሳይ አቋም ሊኖር ይገባል የሚሉት ሰው መድረክ የምታስታውሱ ካላችሁ 7 ዓመት በፊት ኤግዛክትሊ 7 ዓመት በፊት እዚህ መድረክ ላይ ከሌሎች ተቃዋሚዎች ጋር የትግራይ ፖለቲካ የተሻለ ማድረግ ዴሞክራቲክ ማድረግ የሚያስችል መድረክ እንድፍጠር ብለን እኔና አሁንም የጥፋት ሂደቱን ካልመራው የሚል ሰውዬ እዚህ መተን ከብዙ ሰዎች ጋር ተገናኝተን ተወያይተን ነበር። በዛ ሰዓት ያልኩትን እደግማለሁ። በዚህ ሰዓት ቮልቴርን ነው የጠቀስኩት። ቮልቴር በ82 ዓመቱ እግዚአብሔር አያምንም ነበርና እግዚአብሔር ተቀበል መሞት የሚቀር አይመስልም ብሎት እግዚአብሔር ተቀብያለሁ አለ። አምላክም ተቀብያለሁ ሁሉን ነገር ተቀበለና ሰይጣንን ካድ አሉት። አይ አባ በዚህ ሰዓት በዚህ ዕድሜ አዲስ ጠላት መፍጠር አያስፈልግም ብሎ አብዬ ነበር። በዛን ሰዓት ቲፒኤልኤፍ አዲስ ጠላት መፍጠር አያስፈልገውም በቂ ጠላት ፈጥሯል የሚል 7 ዓመት በፊት አቋም ነበር። አንፎርቹኔትሊ የቲፒኤልኤፍ አመራር የሚባለው አሁን የቀረው ጥቂት ሰዎች እንደፈለጉ የሚያንቀሳቀሱት አመራር አሁንም ተጨማሪ ጠላት ለመፍጠር ባደረገው ጥረት ሙሉ የትግራይ ህዝብ ወደ ጠላትነት ቀይሮ እዚህ ጉዳይ ላይ ልዩነት ሊኖረን ይችላል የሚል እምነት የለም። ዴሞክራቲክ ኤክሰርሳይዝ መሆን ያለበት አመለካከት ሁሉም የመሰለውን አመለካከት ማራመድ ይቻላል። ትግራይ በዚህ በኩል ትሰፋ፣ በዚህ በኩል ትስፋ፣ በዚህ በኩል የፈለገውን አቋም ልናራምድ እንችላለን። የልማት መስመራችን በዚህ መንገድ መሆን አለበት፣ በዛ መንገድ መሆን አለበት ልንለያይ እንችላለን። የትግራይ ህዝብ የህልውና ጥያቄ በመመለስ ረገድ ግን ተመሳሳይ አቋም ሊኖረን ይገባል የሚለው ነው። ከዚህ አንጻር የህልውና ፈተናችንን በትክክል ተረድተን ይህን የህልውና ፈተና ለመቀልበስ የሚያስችሉ ስራዎች ከመስራት አንጻር ሚዲያ ያለው ሚና ቀላል አይደለም። በሚዲያ ምክንያት አንዳንድ ይገርመኛል እሰማለሁ እና ብዙ ሚስጥር እናውቃለን የሚሉ ሰዎች ይሰማሉ። እኔ የሆነ ጉዞ ሄጄ ማን ጋር እንደሆንኩ እያወቁ እገሌና እገሌ የሚባሉ 4 ሰዎች አንድ ቦታ ተሰብስበው በሚስጥር የተወያዩት ጉዳይ ደርሶናል የሚል መግለጫ ሰማል። እነዛ ሰዎች የት እንደነበሩ አውቃለሁ። ጂኦግራፊካሊ ኢምፖሲብል ነው ሊገናኙ። 4 የኦሮሞ ባለስልጣኖች ተሰብስበው ትግራይን ስለማጥፋት ይሄን ተወያዩ ይላል። ስልክ 4ቱ አንድ ሰው ነግሮታል ማለት ነው። 4ቱ አልተገናኙም። እኔ በማውቀው ደረጃ ቢያንስ ያ በሚባልበት ሰዓት ግን ይህንን እያራገበ ጥፋት ካልሆነ በስተቀር ሌላ ነገር ደግሶ የማያውቅ ሊደርሽፕ ፕሮፓፕ ለማድረግ የሚንቀሳቀስ የሚዲያ ባለሙያ ስታዩ የሚዲያ ትልቅ ጉልበት ማየት ይቻላል። ቀድመን አታት ሲሉ ነበር። ለማጥፋትም ለማልማትም ትልቅ አቅም ነው። ሰው የማጥፋት አቅሙን ገድበን የማልማት ቢያንስ ሰላምን የማስፈን የሰላም ጥሪያችንን የሰላም ድምፃችንን የማሰማት ድርሻውን ለመወጣት የሚያስችለው ስራ መሰራት አለበት የሚል ነገር አለ። የትግራይ ወጣት ሰላም ይፈልጋል። ተፈናቃዮች ስላልተመለሱ ነው አሁንም ማቅራራው የሚል ወገን ተፈናቃዮች እንዲመለሱ ፍላጎት እንዳልነበረው ሱራውት ይታወቃል። ለመድረክ የማይበቁ የተስማማንባቸው ለመድረክ መገለጽ የሌለባቸው የተስማማንባቸው ብዙ ነገሮች ነበሩ። ከፌደራል መንግስት ተፈናቃዮች መመለስ አሁን የምትሰሟቸው ወታደሮች የክሎዲን ታደሰ አሁን አመራር ነን የሚሉ ሰዎች ሳይቀር ዝርዝር ጉዳዩን ያውቃሉ። ግን የተፈናቃዮች መመለስ የእንጀራቸው መድረክ ነው ብሎ ስላመኑ ተፈናቃዮች መመለስ አይፈልጉም። ሚዲያ ላይ ተፈናቃዮች ማንም ያስተዳድራቸው የሚመለሱ ተብሏል ያለ ሰው የለም። ውሸት ነው። ምን ያክል ሚዲያ እንደፈለገ ስቶሪ እየቀያየረ እነዚህ አድሃሪያን እነዚህ ከኋላ ቀር አስተሳሰብ ያላቸው ሰዎች እድሜ በማራዘም በኩል አስተዋጽኦ እንዳደረገ ማለት ይቻላል።
ከተፈናቃዮች ጎን መቆም አልቻለም ብቻ ሳይሆን አሁን ተጨማሪ ተፈናቃዮች ተፈጥሯል። በ10 ሺዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ከትግራይ ውስጥ የውትድርና ገፈፋ ፍርቶ የሚመጣ ሰው ተፈናቃይ ለኔ ስራ ፍላጎት ለመጣው እዚህ ባለፈው ከፌደራል ከአዲስ አበባ ፖሊስ ከፌደራል ፖሊስ ጋር ብዙ የትግራይ ተወላጆች እየታሰሩ ነው የሚል ዝርዝር መጣልኝና ስንወያይ አንዳንዱ ያስደነግጣል። በአጭር ጊዜ ውስጥ ኦፍኮርስ ኢንጌጅመንት ስላለን አሁን ቋሚ ኢንጌጅመንት ስላለን አልባብ የታሰሩ ሰዎችን ማስፈታት ላይ ቶሎ እንገናኛለን። ግን አንድ ቦታ አንድ ክፍለ ከተማ ለሚኮራ አይመስለኝም። በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዛ ውስጥ 9 ብቻ ናቸው ሌላ የክሪሚናል የሚመስል ነገር አላቸው ተብለው ሊቆይ የተደረጉት። አንዱ እንዳውም የኔን ወዳጅ ስልክ ሰርቆ ነው የተያዘው። ግን ብዙዎቹ ንጹሃን ናቸው፣ ተፈናቃዮች ናቸው። ግን መኖሪያ ስለሌላቸው አንድ ቦታ ውስጥ አንድ ቤት ውስጥ በአስሮች የሚቆጠሩ ሰዎች ናቸው በአንድ ቤት ውስጥ የሚኖሩት። አንዳንዱ ፖሊስ የእንጀራ ምንጭ ያደርገዋል፣ የገታ ስለት ብትደራደር አገኛለሁ የሚል አንዳንዱ ሌጂስሌትሊ የሚያጠራጥር ነገር ስላየ ሊያደርገው ይችላል። ሆኖም ግን ተደራጅተን ትግራይ ውስጥ ያለው ክራይሲስ ካላስቆምን በስተቀር ከትግራይ በመቆምደር ብቻ የሚፈታ ችግር የለም። ሚዲያ በዚህ ደረጃ ህብረተሰቡን ማንቃት መቻል አለበት። የታዩ ችግሮች ካሉ መፍትሄ እንዲገኝላቸው ኢሚዲየትሊ ሀቅ እንዲወጣ ማድረግ፣ መስራት ያለባቸው ስራዎች እንዲሰሩ ለማድረግ ትልቅ ነገር ማድረግ። ከሁሉም በላይ ግን የትግራይ የህልውና አደጋ በመፍጠር ረገድ አሁን ለማንኛውም ችግር ምንድነው የሚሉት ፈረንጆች፣ መዶሻ ለያዘ ሰው ሁሉም ችግር መስማር ይመስለዋል። ጠበንጃ መነቅነቅ ብቻ መፍትሄ ነው ብሎ የሚያስብ መሞት ውስጥ የሌለበት የሰዎች ሞትና ምን ስታቲስቲክስ ነው፣ ቁጥር ነው። እኔ እነግራችኋለሁ ሲነገረን ይህን ያክል መስዋዕት አለ ሲባል የፊት ኤክስፕሬሽን ሳይሆን ስጋት የለው፣ ጭንቀት የለው። መጨረሻ ስማቸውን ማቃቸው ልጆች መሞት ሲጀምሩ ነው ይሄ ነገር አደገኛ ሆኖ መታየት የጀመረው። ለእንደዚህ አይነቱ አመራር እድል የሚሰጥ ሚዲያ መኖር የለበትም። ማጋለጥ መቻል አለበት፣ መታገል መቻል አለበት። የትግራይ ህዝብ ህልውና ጉዳይ የጋራ አጀንዳችን ማድረግ መቻል አለበት። የትግራይ ህዝብ የሚገባው ሰላም፣ የሚገባው ዴሞክራሲ፣ የሚገባው ልማት ሊያገኝ ከሆነ መጀመሪያ ህልውናው መረጋገጥ መቻል አለበት። አሁን ባለው ሁኔታ የትግራይ ወጣት እየተሰደደ ትንደያ ያውቃል። በየቀኑ 50 ሰው ይሉኛል። አሁን 200 ምናምን ሰው ደርሷል ሞት የተፈረደባቸው የትግራይ ወጣቶች ሳውዲ እስር ቤቶች ውስጥ በብዛት አሉ። ሐኪሞች ሶማሊያ ቦሳሶ ሄደው ሐኪሞች ተሰደተው የሚሄዱበት ሁኔታ የፈጠረ ትግራይ አመራር መቀየር መጥፋት መቻል አለበት። ፊዚካሊ ሊሚኔት ሊሆን እያልኩ አይደለም። ማንም ሰው እንዲሞት ፍላጎት የለም። የሰውን ሞት ከሚሰብክበት መድረክ መውረድ መቻል አለበት። ይህን ለማድረግ ኤቭሪ ሚዲያ ኤቭሪ አንቂ መንቀሳቀስ መቻል አለበት። እግሬን መውደድ እግሬን ማድነቅ ምናምን አይደለም። ጀግንነት የሚባለው የትግራይ ህዝብ 5-6 ሚሊዮን ህዝብ ይዘን ቴክኖሎጂ የሌለው ሃይማኖት ታክቲክስ ብቻ በመጠቀም እነዚህ አሁን ሲፎክሩ መሰማቸው ጀነራሎች የሆነ ቦታ ሲከፉ ሰው ላክልኝ ነው የሚሉት፣ ላክ ነው የሚሉት። ወጣት በማስፈጀት ላይ የተመሰረተ ውትድርና ተይዞ ጀግና እየተባለ አልፈቅድም። ለዛም ነው የፈለገ ስም ሲሰጥ አሁን ብዙ ሰው ስም ያስፈራዋል። ዘሪሁን አለ በአካል ማን ስልጣን ሲለምን እንደነበር ያውቃል። ዘሪሁን ባለበት ነው። ጌታቸው በቅርብ ጊዜ በህይወት ስለማይኖር እኔ ይሻላችኋለሁ ሲል የነበረ ሰው ይሄ የትግራይ ወጣት ሆስቴጅ ይዞ የትግራይ ወጣት ለሞት ዳርጎ እንደገና ሌላ ዙር ስልጣን ፕሮሞት ማድረግ ይፈልጋል ራሱ። እነዚህ ሰዎች አንፍቀድላቸው። ፌደራል መንግስት ያጠፋው ጥፋት ካለ እንታገለዋለን። የምንታገለው ሀቅን ይዘን የሌለ ኢኳሊቲ እየፈጠርን አይደለም። እኔ በሚገባኝ ልክ የተፈናቃዮች መመለስ በሚመለከት የፌደራል መንግስት ፉል ኮሚትመንት ወስዶ ነበር።
ይህን ፍስሐ ያውቃል፣ ታደሰ ያውቃል፣ ዮሐንስ ወልደ ጊዮርጊስ ያውቃል፣ ምግብ ያውቃሉ። ተስማምተው ጨርሰው ሄደው ነበር። ግን አያዋጣቸውም። ለወርቅ ንግድ አይጠቅሙም፣ ለኮንትሮባንድ አይጠቅሙም። ስለዚህ የትግራይ ህዝብ ስለ ዲሞክራሲ ስለ ልማት እንድናወራ መጀመሪያ ህልውናውና ሰላሙ መረጋገጥ ስላለበት ለዚህ የሚሆን አንድነት ሊኖረን ይገባል የሚል እምነት አለ። እኛ አሁን እገሌ መስሎት አይደለም። የጥፋት ስትፈጽም የሄድኩበት አካሄድ ስህተት ሲሆን ማጋለጥ መቻል አለባቸው። ስም ሊያስፈራን አይገባም። ብዙ ሰው ከፌዴራል መንግስት ጋር መስራት ፕሪቶሪያ የተፈረመው ከፌዴራል መንግስት ጋር መስራት ነው። እንደዛ ነው የሚለው። ያደረጉት ምርጫ ትክክል አልነበረም። ስለዚህ አንድ ህገ መንግስት ጋር ተቀብያለሁ፣ አንድ ሰራዊት ተቀብያለሁ ብለን ይስማማው። ፕሪቶሪያ የሚያቅሰዋል፣ አንብቦ የሚያቅሰዋል። የመቀለ ከተማ ጸጥታ በፌዴራል መንግስት ነው ነው ፕሪቶሪያ ስምምነቱ በሂደት ነው። እሱ አያስፈልግም ተባብለን ተስማምተን በራሳችን እጅ ስራ ያስገባል እንጂ በስምምነቱ መሰረት የመቀለ ከተማ ቢሆን በፌዴራል ጸጥታ ቁጥጥር ስር ነው መሆን የነበረበት። ስለ ፕሪቶሪያ የሚያወሩ ሰዎች ስትሰማቸው ፕሪቶሪያ ምን እንደሚል እንኳን ተስማምተን የመጣ ነው። ኢቭን ናይሮቢ ድረስ ሄደን የተወያየ ነው። አድጉደምና አጉላ የመከላከያ ካምፖች እንደሚኖሩ ታሳቢ አድርገን ነው ተስማምተን የመጣ ነው። ያን የትራይት ቤልፍ ስላስፈጻሚ ምን ይል ነበረ? አይ አዲስ አበባ መቀለ ከተማና ተቀምጠን አንንቀሳቀስም እንዴት ብለን። ስለዚህ ቦታ እየተመረጠ ነበረ። ሌላን ሄድ ገረድ ሄድ ይሄንን የተቀበለ ሊደርሺፕ ነው። አሁን ተመልሶ የሚሰዋው ልጆቻቸውን አይሰው የሚለው ቀልድ አይመስላል። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። የቪዛ ጉዳይ ጨርስልኝ ልጆቹ እንዴት ብሎ ትፈልጉ? ስማቸውን የማያውቃቸው የድሃ ልጆች ግን እንደ ለሞት የታጩ ናቸው። ግዴታ አሁን እየታፈሱ ጭምር አሁን በአፈሳ ላይ የተመሰረተ ውጊያ ለድል አያበቃ ምናምን የሚሉ ሰዎች አሉ። የዋህነት ነው። ድል አይደለም የሚፈልጉት። ጦርነቱን በአንድ ሌላ ሁኔታውን ማራዘም ነው የሚፈልጉት። ስለዚህ ካኖን ፎደር ካለ የተወሰነ ጊዜ ታራዝመዋል። ሰው ቋንቋችን ሰላም ይሁን። ሰላም ስንል ግን በፍላጎቶች ያመጣ ስላልሆነ ይህንን ጸረ ሰላም አጀንዳ፣ ጸረ ህዝብ አጀንዳ፣ ጸረ ወጣት አጀንዳ የሚያንቀሳቅስን ኃይል በማጋለጥ ላይ ሙሉ ጊዜያችንን ማጥፋት አለብን የሚል እምነት አለኝ። አንዳንዴ የምሬት እንዳይመስል የህልውና ጉዳይ ስለሆነ ነው። አለማማረር አይቻልም። የትግራይ ወጣት በስደትም በጦርነትም በአንድ በሌላ መልኩ ካለቀ በኋላ ትግራይ የምትባል ኤንቲቲ አትኖርም። ስለዚህ ያንን ማድረግ ካለብን ኢሹ የህልውና ጉዳይ ነው ብለን በደንብ መረዳት መቻል አለብን። ይህን የህልውና አጀንዳ ይዘን ደግሞ ለምንወደው ህዝብ ለሰላሙ ኋላ ብለን ደግሞ ለዲሞክራሲው ለልማቱ ልናወራ ከሆነ መጀመሪያ ህልውና ማረጋገጥ አለብን። በዚህ ጉዳይ ላይ ልዩነት ይኖረናል የሚል እምነት የለኝም። ምክክሮቻችን ከዚህ አንጻር ትልቅ አቅም ይኖራቸዋል የሚል እምነት አለኝ። አሁንም እዚህ መድረክ ተገኝታችሁ በዚህ ጉዳይ ላይ ለመወያየት ከሁሉም በላይ ግን የትግራይ ህዝብ ህልውና ከማስቀጠል አንጻር ክሪቲካል በሆኑ ጉዳዮች ላይ ለመነጋገር መድረኩ ስለተፈጠረ አሁንም መድረኩን ላዘጋጁት ምስጋና ማቅረብ ፈልጋለሁ። አይ ሆፕ ጥሩ ውይይት ይኖረናል ብዬ አምናለሁ። አመሰግናለሁ።